የተጻፈለት ነው የሚኖረው ወይስ እንትኑ ቃሉስ ምንድነው? ለምን እንደዛ ተባለ? የተጻፈ ነገር የለም። እሺ አንዳንድ ሰው እግዚአብሔር ደራሲ እሱ ተዋናይ እንደሆነ ነው የሚያስበው። ለምን ተኖረለት ታዲያ? ምንድነው ሁሉ ቅዳሴ ምናምን የሁሉ ታሪክ ማስገባን ታዲያ ማለት የተጻፈልን እንኳን የምትኖረው ካህኑም ካህን መሆን ምን አስፈልገው ማለት ዝም ብለህ ስታስበው አሁን አንተ ይሄን ነገር እንድታረግ ያደረገ ፑሽ ያደረገ ነገር አለ እንዴ? ዝም ብለህ ስታስበው በራስህ እኮ ነው ያርክ ያለው። በምንም አደጋውን ለምሳሌ አደጋ ራሱ ቢፈጠርብህ እንደኛው ዘለግባ የትም ቦታ ሁን ህይወት ላይ ማንነት ላይ አደጋ ቢደርስብህ ያው ቀኑ ስለሆነ ነው የተጻፈለት ስለሆነ ነው ይባላል። ይሄ ባይዘ በጣም ትልቅ ንፋቂ ነው። ብዙ ሰዎች ተወግዘውበታል። ቅዱሳን ተወግዘውበታል። በዚህ ፕሪዲስቲኔሽን የሚባል ነገር የለም። እግዚአብሔር ያውቃል። በደንብ ላስረዳ። አንተ ለምሳሌ ከዚህ ፎቅ ከ13ኛ ፎቅ ላይ ሆነ ወደ ታች ስታይ ሁለት መኪኖች ሲመጡ እነዚህ መኪኖች ሊጋጩ ነው ብትልና ቢጋጩ ያጋጫቸው እንትን አይደለም አይደል? በጣም ጥሩ ምሳሌ ደግሞ ልንገር። ሐኪም ቤት ሄድክ፣ ታማል። ዶክተሩ ከ3 ወር በኋላ ከዚህ በሽታ የተነሳ አይንህ ይጠፋል ቢልህ ከ3 ወር በኋላ አይንህ ቢጠፋ አይንህን ያጠፋው ማን? ሐኪሙ ነው። ስለዚህ ያውቃል ማለት አይንህን አጥፍቶታል ማለት አይደለም። እግዚአብሔር ምን እንደሚሆን ያውቃል። በእግዚአብሔር ፊት ባይዘ ጊዜ የለም ታውቃለህ። ኦኬ ከጊዜ ውጪ ነው እግዚአብሔር ለሱ። አሁን ይሄ መመርመር ራሱ ይከብዳል ለእግዚአብሔር። ትላንት ነገ ዛሬ የሚባል ነገር የለም። ሁሉ ነገር በፊቱ ነው። ስለዚህ ባህሪው ራሱ ያስገድደዋል እንዲያውቅ ምን እንደምትሆን ያውቃል ማለት ምን እንደምትወስን። አሁን ዛሬ ማራኪ ከዚህ ፖድካስት በኋላ ምን እንደምታደርግ እግዚአብሔር ያውቃል፣ ግን አልወሰንም ማለት እሱ አይደለም እጅህን ይዞ የሚወስነው። እና ዊል ኤንድ ፐርሚሽን የሚባል ነገር አለ። በቅዳሴ ላይ ውድህና ፍቃድህን እንሰራ ዘንድ ስጥህን ይላል። እና እግዚአብሔር የሚፈቅዳቸው ነገሮች አሉ። አሁን ለምንድን ነው እግዚአብሔር በዚህ ዓለም ክፉ ነገር የፈቀደው? ሰውን እስኪገልዝ የሚለው ለምንድን ነው? እግዚአብሔርን ለምን ማለት አንችልም። ሲጀምር እግዚአብሔርን መጠየቅ የማንችለው ብቸኛው ነገር ለምን እንዲያደርግ አትሉም። እግዚአብሔር ግን ውዱ ደግሞ አለ። አሁን ስለ እግዚአብሔር ነው እየተናገርን ያለው። ፈቅዶልናልም ግን ይወደዋልም። ገብቷል? ክፉ ነገር ስታደርግ ፈቅዶልሃል ግን አይወደውም። ስለዚህ ነፃ ፍቃድ ሰጥቷል እግዚአብሔር። የተፈቀደልህ ነገሩ አይወደድም። ትልቁ የፍቅሩ መገለጫው እኔ በጣም ይገርመኛል። የፈጠርከው ነገር ላይ አለማዘዝ አለመቻል እኮ ራሱን ገደበው። ሰውን ፈጥሮ እንደፈለገ እንዲሆን ተወው። አቅረብኩለከ ማየ ወእሳት ነው የተባለው። እሳትና ውሃን አቀረብኩልህ፣ እጅህን ወደ ፈለግከው ስደድ። ምርጫው አንተ ሮቦት ሰርተህ ሪሞት አለ። እግዚአብሔር ሪሞቱን ይጣለው። እኔ ከዚህ በላይ እኔ አላቅም እንዴት ማውራት እንዳለብኝ።